40 ሀገሮች 70 ሺህ አባላት እንዲሁም ዓለም ላይ ካሉ አደገኛ ጋንጎች አንዱ የሆነው ኤምኤስ 13 ይህ ጋንግ እንዴት ተጀመረ ብለን ስናስብ ከድሃ ስደተኞች ካምፕ ወደ ዓለም አቀፍ የወንጀል ኢምፓየር እንዴት ተቀየረ? ይህ ታሪክ ከፊልምም በላይ የሚያስደንቅ ነው። ግን እውነተኛ የሆነ ኤምኤስ 13 የጋንግ አባላት በመጀመሪያ ሁሉም ወደ ተጀመረበት ቦታ ስንሄድ አንደኛ የኤል ሳልቫዶር የእርስ በርስ ጦርነት ነበር። 1970ዎቹ እና 1980ዎቹ ላይ የኤል ሳልቫዶር የእርስ በርስ ጦርነት ውስጥ ገብቶ ነበር። ያ መንግስትና አማጽያን ቡድኖች 12 ዓመት ያህል ተዋግተዋል። በዛም 12 ዓመት ውስጥ 75000 የሚያክሉ ሰዎች ሞተዋል፣ ተገድለዋል። ህዝቡም ይህን በሚያይበት ሰዓት ላይ ሸሽቶ ጥሎ ወደ አሜሪካ ነበር የተጓዘው። አሜሪካም ሲደርስ እንደነ ሎስ አንጀለስ፣ ካሊፎርኒያ የሆኑት ዋነኛ መዳረሻቸው ነበር። እነዚህ ስደተኞች ብዙዎቹ ድሃ ነበሩ። ምንም ሳይዙ ነው ከሀገራቸው የወጡት። ቋንቋ አይችሉም፣ ስራም ስለሌላቸው፣ በዛ ላይም ድሃ ስለነበሩ ያው ሀገራቸውን ጥለው ለመሸሽ ዋነኛ ምክንያታቸው የኤል ሳልቫዶር የእርስ በርስ ጦርነት ነው ማለት ነው። በሁለተኛ ደረጃ እንዴት ይህ ጋንግ ተፈጠረ ብለን ስናስብ አንደኛ የሎስ አንጀለስ ላይ 1980ዎቹ ላይ ሰፈሮቹ በሙሉ አደገኞች ነበሩ። ሌሎች ጋንጎችን በጣም ብዙ ነበር፣ እንደነ ብለድስ፣ ክሪፕስ፣ ሜክሲካን ማፊያ ቀደም ብለው ስፍራው ላይ የነበሩ ሲሆን እና አዲስ የሳልቫዶሪያን ወጣቶች ምናሉ ስለሚንቋቸው ስደተኛ ናቸው ብለው ስለሚያስቡ አዲስ ቡድን መፍጠር አለብን ብለው አሰቡ እና ያንን ቡድን ፈጠሩ። ከዛ ስሙንም ማራ ሳልቫችራ አሉት። ማራ ማለት ቡድን ማለት ሲሆን ሳልቫችራ ደግሞ ማለት ሳልቫዶሪያን ተዋጊ ማለት ነው። በኋላ ላይም ቀስ እያሉ እየጎለበቱ በሚመጡበት ሰዓት ላይ የኤምኤስ 13 ሆነ። ይህም ኤምኤስ ማለት ኤም ፊደል 13ኛ የፊደል ቅድመ ተከተል ላይ ስለሚገኝ ኤምኤስ 13 አሉ። መጀመሪያ ላይ ለጥበቃና ጀስት አንድ ላይ ማንም እንዳይነካቸው ብሎ ነበር ያሰቡት። ግን ቀስ እያለ ወደ ወንጀልነት ተቀይሯል እና ትልቅ ኢምፓየር ተፈጥሯል። በሌላኛው በኩል ደግሞ እንዴት የኤምኤስ 13 እንዴት ተፈጠረ ብለን ስናስብ 1990ዎቹ ላይ አሜሪካ የኤምኤስ 13 አባላትን ወደ ኤል ሳልቫዶር መልሶ ማባረር ጀመረች፣ ወይም ደግሞ ዲፖርቴሽን የሚለው ነገር በዛ ሰዓት ተካሄደ። ይህ ነገር ሁሉንም ነገር የቀየረ ሲሆን ወደ ኤል ሳልቫዶር የተመለሱ ወጣቶች ሀገር አያውቁም፣ ስራ የለም፣ ቤተሰብ ደካማ ነው። ያመጡትን ነገር ብቻ አንድ ነገር ብቻ፣ እሱም የኤምኤስ 13 ጋንግ ባህል። የኤል ሳልቫዶር ውስጥ ኤምኤስ 13 በፍጥነት ማደግ መስፋፋት ጀመረ። ድሃ ወጣቶች ይቀላቀላሉ። ከዚያ ሆንዱራስ፣ ከዛ ጓንቲማላ፣ ሁሉም ሀገሮች መስፋፋት ጀመረ። በዛ ላይ አደንዛዥ ዕፅ፣ ዝርፊያ፣ ጉቦ የነዚህ የኤምኤስ 13 ኢኮኖሚያቸው መሆን ጀመረ ማለት ነው። በሌላው በኩል ደግሞ እንዴት መንግስት ይህን ነገር ኮንትሮል ማድረግ ጀመረ ስንል የኤል ሳልቫዶር ፕሬዚዳንት የሆነው ናይብ ቡኬሌ በ2022 ላይ በእነዚህ ጋንግ ላይ ጦርነት አወጀ። 70 ሺህ የሚሆኑ ሰዎች በአንድ ዓመት ውስጥ ታስረዋል። ለእነሱም የሚሆን የሲኦቲ ዓለም አቀፍ ትልቅ እስር ቤት መመስረት ጀመረ። ለማን ብቻ? ለኤምኤስ 13 ጋንግ ብቻ የተሰራ ነው። ውጤቱም የኤል ሳልቫዶር ወንጀል በ90% ነው የቀነሰ። በ90% እንግዲህ በጣም ወንጀል የሚሰራባት ሀገር ነበረች፣ ግን ከዛ በኋላ በ90% መቀነስ ጀመረ። ግን የዓለም አቀፍ የሰብአዊ መብት ድርጅቶች ይህን ነገር አልተቀበሉትም ነበር። ንጹሃን ተይዟል ብለው በማሰብ ይከሱ ጀመረ። ኤምኤስ 13 ከተራ ውንብድነት እስከ ዓለም አቀፍ የጋንግ አባልነት የኤል ሳልቫዶሩ መንግስት የወሰደው እርምጃ ትክክል ነው ወይስ ተሳስቷል? ኮመንት ላይ አሳውቁኝ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። እናመሰግናለን።